4.8 ሚሊዮን ፎሎወር ደርሰናል ጋይስ እንኳን ደስ አለን እኔ በጣም ደስ ብሎኛል thank you so much 5 ሚሊዮን ልንሞላ 200,000 ፎሎወር ብቻ ነው የሚቀረን ልደቴ ደግሞ ከአንድ ወር በኋላ እንደሆነ ታውቃላችሁ ማርች 5 ማለት ነው ማርች 5 ላይ 5 ሚሊዮን መግባት ፈልጋለሁ 2026 ታሪክ እንሰራለን ትልቅ የሆነ ተአምር ነው የምንፈጥረው አልገባችሁም እናንተ ነገሩ ግን ማለት ነው ማስ ሪፖርት እየተደረገ ነው ቪዲዮዎቼ ወደ ቴሌግራም ግሩፕ አስገብተው ሪፖርት እያደረጉኝ እንደሆነ ሰምቻለሁ this is crazy በጣም የሚደብር ነገር ነው በቀን 10 ቪዲዮ ፖስት ካልኩኝ ከነዚህ 10 ቪዲዮዎች 3 ቪዲዮ ኮሚኒቲ ጋይድላይን ዴንጀረስ አክቲቪቲ እያለ ያወርድብኛል ተረዳችሁኝ አይደለ ወይም ደግሞ ፎር ዩ ፔጅ ላይ አናስገባውም ይለኛል ቲክቶክ እና it's crazy I don't know ለምን የሆነ እንደሆነ አላውቅም maybe verify ማስደረግ አለብኝ አካውንቴ ከዛ ከቲክቶክ ራሳቸው ለማውራት ማለት ነው ግን ተስፋ አንቆርጥም ተስፋ መቁረጥ የሚባል ነገር የለም እዚህ ቦታ ላይ እኔ በጣም ብዙ ሪስፖንሲቢሊቲ ያለኝ ሰው ነኝ ፋሚሊዬን አግዛለሁ እውነት ለመናገር ልጆች አሉኝ 5 ልጆች አሉኝ ጋይስ አሁን ደግሞ ብሩክታዊት እየመጣች ነው ጀስት ብዙ ነገሮች እያደረኩኝ ይገኛለውና በምንም ተአምር ተስፋ መቁረጥ ወደዚህ ጭንቅላት ሊገባ አይችልም በምንም ተአምር የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት ደርሽባችኋለሁ ለምን ስነ ስርዓት አትይዙ ለምንድን ነው የምትቀኑት ለምንድን ነው እርር የምትሉት ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምን ነው የሚደብራችሁ you know ለምን ያ ሰውን ማበረታታት አትመርጡ ለምንድን ነው ውድቀት የሚሰማችሁ you know ለምን ጸበል አትሄዱ ለምን መንፈሳችሁ አታክሙ ለምን ከእግዚአብሔር ጋር አትቀርቡ ለምን ከጥላቻ ፍቅርን አትመርጡ ለምን ከቅናት ማበረታታትን አትመርጡ ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ ኢንስፓየርድ መሆን ያለባችሁ ያ ሰው ለመጎተት ትሞክራላችሁ ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ ግን ያ ሰው ከታች ሆናችሁ ነው ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም ከየት አምጥታችሁ ከታች ያለ ሰው ነው የሚጎትተው በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል ለምን ስነ ስርዓት አትይዙ እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም ልንገራችሁ ተንኮል አቅበታለሁ መቀመር ከኔ በላይ አይችሉም ልንገራችሁ ሰው ሲሪየስሊ መቀመር እችልበታለሁ እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ you know በማበረታታት አምናለሁ you understand you know እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ ለምን ስነ ስርዓት አትይዙም you know ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም just አና ቁጭ ብለን መገንዘብ አለብን በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው ስነ ስርዓት ያዙ be careful what you're doing እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት ይሄ ለኔ ምንም አይደለም ቀላል ነው ኢዚ ይሄ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ በምንም ተአምር እኔ ተስፋ አልቆርጥም ቲክቶክ ደግሞ እንደዚህ አገላብጬ ነው ማቀው ባይዚ ወይ በደንብ አድርጌ አገላብጬ አቀዋለሁ ኦኬ አልጎሪዝሙን አቀዋለሁ መውጫ መግቢያውን አቀዋለሁ በስነ ስርዓት አድርጌ ለዘላለም ቫይራል መሆን የሚችል ሰው ነኝ የቲክቶክ ሳይሆን የዩቲዩብም አቀዋለሁ የኢንስታግራምም እንደዛው የፌስቡክም እንደዛው ግን ኢነርጂ ቲክቶክ ላይ ነው ስፔንድ ማድረገው ስለዚህ የሚሰራ ሰው ለስራ ቃል የገባ ሰው you know ልጆች ያሉት ሰው ተስፋ እንደማይቆርጥ ወቁ ዞሮ እኔ እመጣለሁ ተስፋ አልቆርጥም በምንም ተአምር ስለዚህ አድቡ ስነ ስርዓት ያዙ ዲያስፖራ ሆናችሁ ቲክቶክ መማር የምትፈልጉ ከሆነ ሴት ሆነሽ ታዋቂ መሆን የምትፈልጊ ከሆነ በ7 ቀን ውስጥ ላንቺ መጽሐፍ ጽፌልሻለሁ ከልጅነትሽ ጀምሮ እስካሁን ያለው ፍርሃትሽ ኮንፊደንት እጥረት እነዚህ ሁሉ ነገሮች አስተካክለሽ ታዋቂ ሴት እንድትሆኚ በ7 ቀናት ውስጥ አግዝሻለሁ መጽሐፍ ማግኘት ከፈለሽ ሊንክ ባዮ ላይ አለ ቲክቶክ ቫይራል መውጣት የምትፈልጉ ከሆነ በኃይለኛው እሱም በ7 ቀን ውስጥ በኃይለኛው ቫይራል መውጣት የምትፈልጉ ከሆነ ከ0 ፎሎወርስ ወይም ከ300 ቪው ወደ 100,000 ቪው በ7 ቀን ውስጥ መሻገር የምትፈልጉ ከሆነ ሊንክ ባዮ ላይ አለ ግቡና ተመዝገቡ ለዲያስፖራዎች ብቻ ነው አሁን ያገሬ ልጆች ኢትዮጵያ ያላችሁ ደግሞ አዲስ አፕሊኬሽን እየሰራው ነው ትምርታችሁ እዛው ውስጥ ታገኛላችሁ አዶናይ አይሸነፍም